ተደብቄያለሁ፣ አታገኙኝም። እዚህ ነኝ። እዚህ ጋር ነኝ። ኑ አግኙኝ። ኦ ተመልከቱ! በየዕለቱ የሚሰራቸው የእጆቹ ስራዎች እንዴት ውብ ናቸው! ለእኔ ያለውን ጥልቅ ፍቅር እንዳስብ ያደርገኛል። ለእናንተም እንዲሁ። ይህን ሁሉ የፈጠረው ማለትሽ ነው? እኔን ማየቱንም እንኳን እንጃ። ብዙም አያውቀኝም። ምናልባት ሁሉን ቻዩ እግዚአብሔር ቅዱሱን ሰው ሊወድ ይችላል። እንደኔ ያለውን ግን አይደለም። ርብቃ፣ እኛን ባስተማረባችሁ 3 ዓመታት አብረሽኝ ብትሆኝ ኖሮ። መምህሩ ኢየሱስ ማለትሽ ነው? ሰጲራ፣ ማርያም፣ ስለ እሱ ልትነግሪኝ ትችያለሽ? እባክሽ ታሪክሽን ንገሪኝ። እሺ፣ እነግራቸዋለሁ። ቤት እንግባ። መልካም፣ ከመነሻው መጀመር አለብን። ኢየሱስን መቼ አገኘሽው? አይ ቆይ፣ የኢየሱስን ታሪክ ለመረዳት ከመነሻው መጀመር አለብን። ቅዱሱ መጽሐፍ እንደሚያስተምረን በመጀመሪያ እግዚአብሔር ምድርንና እጽዋቱን፣ እንስሳቱን፣ አዕዋፋትንና የባህር ፍጥረታትን ሁሉ ፈጠረ። ከአፈርም የመጀመሪያውን ሰው አበጀው፣ የሕይወትንም እስትንፋስ በአፍንጫው እፍ አለበት። የመጀመሪያውም ሰው አዳም ተባለ። እግዚአብሔርም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለት። እናም እግዚአብሔር ከአዳም የጎድን አጥንቶች አንዷን ወሰደ፣ ጎድኑንም ሴት አድርጎ ሰራት። አዳምና ሔዋን ውብ በሆነችው ኤደን ተብላ በምትጠራው ገነት በእግዚአብሔር ሕልውና ውስጥ ይኖሩ ነበር። እግዚአብሔርም በገነት መካከል ከእነርሱ ጋር ይመላለስና ይነጋገር ነበር። በዚያም መከራ፣ ጭንቀትና ሞት አልነበረም። እግዚአብሔርም አዳምን በገነት ካለው ዛፍ ሁሉ መብላት ትችላለህ፣ መልካምና ክፉን ከምታሳውቀው ዛፍ ግን አትበላም፣ ከዚያች ዛፍ ፍሬ ከበላ ሞትን ትሞታለህ አለው። አንድ ቀን ግን ሰይጣን ሔዋንን ፈተናት። ከፍሬውም ወሰደችና በላች። ከእርሷ ጋር ለነበረውም ለባሏ ሰጠችውና እርሱም በላ። የአዳምና የሔዋን እግዚአብሔርን አለመታዘዝ በገነት ውስጥ የነበረውን የፍስሐ ሕይወት፣ በወንዱና በሴቷ መካከል የነበረውን መስማማት፣ እንዲሁም በእነርሱና በእግዚአብሔር መካከል የነበረውን መጣጣም አበላሸው። አዳምም ጥሮ ግሮ በላቡ እንዲኖር ተረገመ። ሴቲቱም በምጥ ወቅት ጭንቀቷ እንዲበዛ በባሏም ስር ሆና እንድትገዛ ተረገመች። እግዚአብሔር ግን አንድ ቀን ከሴቲቱ የሚወለደው የእርሷው ዘር የእባቡን ራስ እንደሚቀጠቅጥ ተስፋ ሰጠ። በቅዱሳት መጽሐፍቱም ርኅሩኅ እግዚአብሔር ለፍጥረታቱ ያለውን የእርቅና የክብር ተሃድሶ ዕቅድ አሳውቋል። ከዕቅዱም የተወሰነውን ለአባታችን ለአብርሃም ገልጦለት ነበር። አብርሃምም እግዚአብሔርን አመነ፣ አከበረውም። እግዚአብሔርም አብርሃምን እንደሚባርከውና በእርሱም በኩል የምድርን ሕዝቦች ሁሉ እንደሚባርክ። አንድ ቀን እግዚአብሔር አብርሃምን ፈተነው፣ አንድ ልጁን ወስዶ እንዲሰዋለትም አዘዘው። አብርሃምም እግዚአብሔር ተስፋ የገባለት ዘር የሚበዛው የምድር ሕዝቦችም የሚባረኩት በዚህ ልጅ አማካኝነት እንደሆነ ያወቀ እግዚአብሔርን በእምነት ታዘዘ።
እግዚአብሔርም ጠራው። አብርሃም የምትወደውን አንድ ልጅህን ለእኔ ለመስጠት አልከለከልከኝምና እንደምትታዘዘኝ አሁን አወቅሁ አለው። አብርሃምም አንድ አውራ በግ በአቅራቢያው አየ። በጉንም በልጁ ምትክ ለእግዚአብሔር ሰዋው። እግዚአብሔር በአብርሃም ልጅ ምትክ እንዲሰዋ የሰጠው አውራ በግ የታላቅ ዕቅዱ አመላካች ነበር። ይህም ዕቅድ የኃጢአትንና የሞትን እርግማን አስወግዶ ወንዶችንና ሴቶችንም ከራሱ ጋር ሊያኖራቸው ወደሚገባው የቅርብ ግንኙነት መመለስ ነው። በናዝሪት ከተማ ዮሴፍ ለተባለ ሰው የታጨች አንዲት ድንግል ትኖር ነበር። ስሟም ማርያም ይባላል። ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ካንቺ ጋር ነው። አንቺ ከሴቶች መካከል የተባረክሽ ነሽ። ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እኔ ድንግል ነኝ? ይህ እንዴት ሊሆን ይችላል? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። እኔ ለጌታ ባሪያ ነኝ፣ እንደ ቃል ይሆንልኝ ጌታ ሆይ። ከዚያም ማርያም የአክስቷን ልጅ ኤልሳቤጥን ለመጎብኘት ፈጥና ሄደች። ኤልሳቤጥ! ማርያም! የአክስቴ ልጅ ማርያም! ኦ እውነት ነው። አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ይህ ታላቅ ነገር እንዴት ለእኔ ሆነልኝ? የጌታዬ እናት ወደ እኔ ትመጣ ዘንድ እኔ ማን ነኝ? የሰላምታሽን ድምፅ ገና እንደሰማው በማኅፀኔ ያለው ጽንስ በደስታ ዘሏልና። ነፍሴ ጌታን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ትሰኛለች። እርሱ የባሪያውን መዋረድ ተመልክቷልና ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ኢየሱስ የተወለደው በቤተልሔም በከብቶች ማደሪያ ውስጥ ነበር። ምክንያቱም ለማርያምና ለዮሴፍ የማደሪያ ስፍራ አልተገኘላቸውም ነበርና። እልፍ አእላፍ መላእክትም የእርሱን መወለድ አበሰሩ። ሕፃኑ የሚገረዝበት ወቅት በደረሰ ጊዜ ኢየሱስ የሚል ስም ሰጡት። ትርጓሜውም እግዚአብሔር ያድናል ማለት ነው። ማርያምና ዮሴፍም ሕፃኑን ለጌታ ለማስረከብ ወደ መቅደስ ወሰዱት። የማርያምን ታሪክ ስሰማ ኢየሱስ ከነቢያትም የሚበልጥ እንደሆነ አወቅሁ። መልአኩ ኢየሱስን የልዑል እግዚአብሔር ልጅ ብሎ ሲጠራው ምን ማለቱ ነው? መቼም እግዚአብሔር ከሴት ጋር ግንኙነት ነበረው አትይኝም? እንደውም አይደለም። ማርያም ድንግል እንደነበረች አስታውሺ። የኢየሱስ መጸነስ ከእግዚአብሔር መንፈስ የሆነ እውነተኛ ተአምር ነበር። እግዚአብሔር ሁሉን ማድረግ ይችላል። ይህንን አታምኝም? እርሱ ታላቅ ሆኖ ሳለ ልክ እንደኔና እንዳንቺ ከሴት ተወለደ። ተአምር ነው። አይገርምም? ከኃጢአታችሁ ተመለሱ ተጠመቁም፣ እግዚአብሔር ኃጢአታችሁን ይቅር ይላል።
እኔ በውሃ አጠምቃችኋለሁ፣ ከእኔ እጅግ የሚበልጠው ግን እየመጣ ነው። የጫማውን ጠፍር ፈታ ዘንድ አይገባኝም። እርሱ በመንፈስ ቅዱስና እሳት ያጠምቃችኋል። መንሹ በእጁ ነው፣ አውድማውንም ያጠራል፣ ስንዴውንም በጎተራ ይከታል። መንፈስ ቅዱስም በርግብ አምሳል በኢየሱስ ላይ ወረደ። ከሰማይም ድምፅ መጣ፣ እንዲህም አለ፣ የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል። ከተጠመቀም በኋላ ኢየሱስ በየክፍለ ሀገሮቹ እየዞረ አስተማረ። መልእክቶቹም ሥልጣኑን ይገልጡ ነበር። ያ የማርያም ልጅ አይደል እንዴ? ራሱ ነው። ጸጥ በሉ። የጌታ መንፈስ በእኔ ላይ ነው፣ ለድሆች የምሥራችን እንድናገር መርጦኛልና፣ ለታሰሩት መፈታትን፣ ለዕውሮችም ማየትን እንድሰጥ፣ የተጠቁትን ከግዞት እንዳወጣ፣ ጌታም ሕዝቡን የሚያድንበት ቀን መቅረቡን እንዳውጅ ልኮኛል። ጥሩ ይናገራል። ሲነበብ የሰማችሁት ይህ ቃል ዛሬ በፊታችሁ ተፈጸመ። ቃሉ በእውነት ተፈጸመ? ይህንን ተስፋ የሚፈጽመው መሲሁ ብቻ ነው። ይህን እንዴት እናውቃለን? ንግግሮቹ በብዙዎች ዘንድ አግራሞትን ፈጥረው ነበር። እሷ እኮ ነች። ደግማ መጣች አሁን። ማን ነው እሱ? ያ መምህር እኮ ነው፣ የናዝሬቱ ኢየሱስ። ሰላም ሰላም። ተመለሽ፣ አንቺ እዚህ አታስፈልጊ። መምህር፣ እርሷን እርሳት። ወደ እርሷ በመመልከትም ቢሆን ራስን አታርክስ። ማርያም፣ የናዝሬቱ ኢየሱስ ሆይ ከእኛ ጋር ምን አለ? አንተ ማን እንደሆንክ እናውቃለን። የእግዚአብሔር ቅዱስ። ዝም በሉ እናንት ክፉ መናፍስት! ይችን ሴት ለቃችሁ ውጡ! ሞታለች። ገሏታል። አረ ሊነካት ነው። ቅዱስ ሰው ይህን የመሰለ ሥራ አይፈጽምም። የአብርሃም ልጅ ማርያም፣ ደህና ሆነች፣ በሕይወት አለች። ተአምር ነው። ይህ ሰው ማን ነው? መናፍስት እንኳን ይታዘዙለታል። ተአምር ነው። ተአምር ነው። እንዴት ሊሆን ይችላል? አመሰግናለሁ። አመሰግናለሁ።
አመሰግንሃለሁ፣ አመሰግንሃለሁ። ከዚያች ዕለት አንስቶ የእርሱ ተከታይ ሆንኩ። እግዚአብሔርን ደስ የሚያሰኘውን ማድረግ እሻለሁ። ለብዙ ዓመታት በኀፍረት እኖር ነበር። ኢየሱስ ግን ቀና አደረገኝ። የእርሱ ሥልጣን ክፉ መናፍስቱን አስወጣልኝ። ውይ የምወድሽ ሰጲራ። ዲና፣ ኢየሱስን ሲያስተምር ሰምተሽዋል። ብዙ ተአምራቶቹንም አይተሻል። አዎን። ስለዚህ እሱን ለመከተል ብዬ ለምን ሁሉን እንደተውኩ አውቀሻል። ይህን ያደረግሁ እኔ ብቻ አይደለሁም። ስጋችንም ነፍሳችንም ተርቦ ወደ እግዚአብሔር የምንደርስበትን መንገድ የሚያሳየን አንድ ሰው እንፈልግ ነበር። ከዓመታት ሐዘንና ልፋት በኋላ ብዙዎቻችን ተስፋ ቆርጠን ነበር። ኢየሱስ ግን በየደረሰበት ሁሉ ተስፋን ይሰጥ ነበር። ማን ነው እሱ? ወጣት ነው። የአንዲት መበለት ብቸኛ ልጅ። አንተ ጎበዝ ተነስ። ትልቅ ነቢይ በመካከላችን ተነስቷል። እግዚአብሔር ሕዝቡን ሊያድን ተነስቷል። የሚወዷችሁን ሰዎች ብቻ ብትወዱ ምን ትርፋላችሁ? ኃጢአተኞችም የሚወዷቸውን ይወዳሉና። መልካም ለሚያደርጉላችሁ መልካም ብታደርጉ እንዴት ትመሰገናላችሁ? ኃጢአተኞችም ይህንኑ ያደርጋሉና። እንዴት ሊነካት ቻለ? እንዴት ያናግራታል? አጸያፊ ነው። ይልቁንም ጠላቶቻችሁን ውደዱ፣ መልካምንም አድርጉላቸው፣ ምንም ሳትጠብቁም አበድሩ። ያኔ ዋጋችሁ ታላቅ ይሆናል፣ የልዑል እግዚአብሔር ልጆች ትሆናላችሁና። እርሱ ለማያመሰግኑትና ለክፉዎችም ቸር ነውና። ሩሩዎች ሁኑ፣ አባታችሁ ሩሩህ እንደሆነው። ኢየሱስ እጅግ ክፉ ኃጢአተኞችን እንኳን እንደ ጠላት ሳይሆን ከጠላት እጅ ሊታደጋቸውና ወደ መንጋው ሊመልሳቸው እንደሚፈልጋቸው የጠፉ በጎች አድርጎ እግዚአብሔር የሚያያቸው መሆኑን አስተማረ። ጌታ ኢየሱስ በሰማርያ በኩል አልፎ እስካሳየን ድረስ ከአሕዛብ ጋር በጋብቻ ተቀላቅለዋል ያልናቸውንና አዋረዱን ብለን ለብዙ ዓመታት ስንንቃቸው የነበሩትን ሰዎች በዚህ አይነት መንገድ ከበሬታ መስጠትንና መውደድን አናውቅም ነበር። ሁሉም የጠላት ይህች ሴት ማን ናት? ሳምራዊት ናት። ለመጣላት አይበቃም? በሉኑ የሚበላ እንግዛ። መምህሩ እንዲራብ አንፈልግም። ውሃ ልታጠጪኝ ትችያለሽ? አንተ አይሁዳዊ ነህ፣ እኔ ሳምራዊት ሴት ነኝ። ውሃ ጠጪኝ ብለህ እንዴት ትጠይቀኛለህ? የእግዚአብሔርን ስጦታና ውሃ ጠጪኝ የሚልሽ ማን እንደሆነ ብታውቂ ኖሮ አንቺ ትጠይቂው ነበር፣ እርሱም የሕይወትን ውሃ ይሰጥሽ ነበር። ጌታዬ፣
ጉድጓዱ ጥልቅ ነው፣ ውሃ የምትቀዳበትም የለህም። ታዲያ ውሃውን ከየት ታመጣለህ? ይህን ጉድጓድ የሰጠን አባታችን ያዕቆብ ነው። እርሱ የእርሱ ልጆችና መንጋው ሁሉ ከዚህ ጠጡ። መቼም ከያዕቆብ እበልጣለሁ አትልም። ትበልጣለህን? ከዚህ ውሃ የሚጠጣ ሁሉ ደግሞ መጠማቱ አይቀርም። እኔ ከምሰጠው ውሃ የሚጠጣ ግን ሁለተኛ አይጠማም። እኔ የምሰጣቸው ውሃ ከውስጣቸው ለዘላለም የሚመነጭ የሕይወት ውሃ ምንጭ ይሆናል። ጌታዬ፣ ይህን ውሃ ስጠኝ፣ ከዚያም ሁለተኛ አልጠማም። ውሃ ለመቅዳትም ወደዚህ መምጣት አያስፈልገኝም። ሂጂና ባልሽን ጥሪ፣ ተመልሰሽም ነይ። እኔ ባል የለኝም። ባል የለኝም በማለትሽ እውነቱን ተናገርሽ። 5 ባሎች ነበሩሽ። አሁን ካንቺ ጋር ያለው ባልሽ አይደለም። እውነቱን ነግረሽኛል። ጌታ ሆይ፣ ነብይ ሳትሆን አትቀርም። ሳምራውያን አባቶቼ ለእግዚአብሔር በዚህ ተራራ ላይ ሰገዱ። እናንተ አይሁዳውያን እግዚአብሔርን ልናመልክ የሚገባን በኢየሩሳሌም ነው ትላላችሁ። አንቺ ሴት እመኚኝ፣ ለአብ በዚህ ተራራም ሆነ በኢየሩሳሌም የማትሰግዱበት ዘመን ይመጣል። እናንተ ሳምራውያን ልታመልኩት የሚገባችሁን በእርግጥ አታውቁም። ጊዜ እየመጣ ነው፣ ደግሞም መጥቷል። ሰዎች አብ የሚወደውን ንጹሑን አምልኮ በመንፈስ ቅዱስ ኃይል እየሰዉ እግዚአብሔርን የሚያመልኩበት ጊዜ መጥቷል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋል። ያቺ ሴት እኮ ናት። ምን እያደረገ ነው? ከእሷ ጋር እያወራ ማንነቷን ያውቃል? አውቃለሁ። መሲሁ ይመጣል። ሲመጣም ሁሉን ይነግረናል። እኔ እርሱ ነኝ። ኑና የሰራሁትን ሁሉ የነገረኝን ሰው እዩት። ኑ እዩት። መሲሁ ይሆን እንዴ? መሲህ? የሚጠበቀው መሲህ ሊሆን አይችልም። ኑና እዩ። ኑ። ጌታ ሆይ እባክህ የሆነ ነገር ቀመስ። እናንተም ማታውቁት የምበላው ምግብ አለኝ። የሚበላውን ሰው አምጥቶለት ይሆን? የኔስ መብል የላከኝን ፈቃድ አደርግ ዘንድ የሰጠኝንም ሥራ እፈጽም ዘንድ ነው። አዝመራው ነጥቷል፣ ላጨዳም ደርሷል። ተመልከት ምን ያህል ሰው እየመጣ እንዳለ። በሰማርያ ሰው ቅር አይመስልም። የሰማርያ ሰዎችም ወደ እርሱ መጥተው ከእርሱ ጋር እንዲቆዩና እንዲያስተምራቸው ለመኑት። ለ2 ቀናትም ቆየን። ብዙ ሳምራውያንም በእርሱ አመኑ። ከእናንተ ማን ነው ተጨንቆ በቁመቱ ላይ 1 ክንድ የሚጨምር? እንግዲህ ትንሹን ነገር እንኳ የማትችሉ ከሆናችሁ ስለምን በሌላ ነገር ትጨነቃላችሁ? አበቦችን ተመልከቱ እንዴት እንደሚያድጉ፣ አይደክሙም አይፈትሉምም። ሰለሞንስ እንኳን በክብሩ ከነዚህ እንዳንዲቱ አልለበሰም። እንግዲህ ዛሬ ያለውን ነገ ደግሞ የሚደርቀውን ሳር ጌታ እንዲህ ካለበሰ እናንተንማ እንዴት! እናንተ እምነት የጎደላችሁ! እባክህ እምነትን ጨምርልን። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህንን የሾላ ዛፍ ራስ ተነቅለ ሂድና
ባህር ውስጥ ተተከል ብትሉት ይታዘዛችሁ ነበር። የኃጢአት ፈተና ሳይመጣ አይቀርም። ፈተናውን ለሚያመጣው ለዛ ሰው ግን ወዮለት። ከነዚህ ከታናናሾች አንዱን በኃጢአት ከሚያሰናክል ይልቅ የወፍጮ ድንጋይ ባንገቱ ታስሮ ወደ ባህር ቢጣል ይሻለው ነበር። የእግዚአብሔር መንግሥት ምን ትመስላለች? ይህን ትመስላለች። ሰው ወስዶ በማሳው ውስጥ የዘራትን የሰናፍጭ ፍሬ። ፍሬዋም አድጋ ዛፍ ሆነች። ወፎችም ቅርንጫፎቿ ላይ ጎጆአቸውን ሰሩ። ስለምን እንደሚናገር አልገባኝም። ስለምን ከኃጢአተኞች ጋርና ከቀራጮች ጋር ትበላለህ ትጠጣለህ? ኃጢአተኞች ጤነኞች ባለ መድኃኒት አያስፈልጋቸውም፣ ሕመምተኞች ግን ያሻቸዋል። እኔ ጻድቃንን ወደ ንስሐ ልጠራ አልመጣሁም፣ ኃጢአተኞችን እንጂ። የልብሱን ጫፍ ብቻ ብነካ እፈወሳለሁ። የነካኝ ማን ነው? አንድ ሰው ነክቶኛል፣ ኃይልም ከኔ ሲወጣ ታውቆኛል። የነካው እኔ ነኝ። ለ12 ዓመት ደም እየፈሰሰኝ ተሰቃየሁ። ያለኝን ሁሉ ላልጠቀሙኝ ባለመድኃኒቶች በተኑ። የልብስህን ጫፍ ስነካ ግን ተፈወስኩ። ልጄ እምነትሽ አድኖሻል። በሰላም ሂጂ። አመሰግናለሁ። ልጄ አላት። አዎ፣ በሕጋችን ለ12 ዓመታት እርኩስ የነበረችን ሴት እርኩሰቷን አስወግዶ ንጹሕ አደረጋት። የሚበልጠውን ፈውስ የሚያመጣው ምን እንደሆነ አላውቅም። የኢየሱስ ኃይል ወይም የእርሱ ርኅራኄ። አንተ ታናሽ መንጋ፣ መንግሥትን ሊሰጣችሁ የአባታችሁ ፈቃድ ነውና አትፍሩ። ያላችሁን ሽጡ፣ ምጽዋትም ስጡ። ሌባ በማይቀርብበት ከቶም በማይጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁ ኮረጆዎች ለራሳችሁ አብጁ። ምክንያቱም በዚያ ሌባ አይቀርብም፣ ብልም ሊያጠፋው አይችልም። ሀብታችሁም ባለበት በዚያ ልባችሁ ደግሞ ይሆናልና። አንቺ ሴት ከያዘሽ ደዌ ተፈውሰሻል። እዩ፣ ዳነች። ድንቅ ነው። ተፈወሰች። አስገራሚ ነው። ሌላ ታምር። ተመስገን ጌታ ሆይ። 18 ዓመት ረቢ፣ እግዚአብሔር ይጠብቅህ። ልንሰራባቸው የሚገቡ 6 ቀኖች አሉን። እንግዲህ በእነርሱ መጥታችሁ ተፈወሱ እንጂ በሰንበት ቀን አይደለም። እናንት ግብዞች፣
ከእናንተ እያንዳንዱ በሰንበት በሬውን ወይም አህያውን ከግርግሙ ፈቶ ውሃ ሊያጠጣው ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ በሰይጣን ታስራ ነበር። ታዲያ በሰንበት ቀን ከዚህ እስራት ልትፈታ አይገባትምን? ኃጢአተኛ፣ አመንዝራ፣ አመንዝራ፣ ሴተኛ አመንዝራ፣ አመንዝራ። መምህር፣ ይህች ሴት ስታመነዝር ያዝናት። ሙሴ በሕጋችን እንዳዘዘን ይህች ሴት በድንጋይ ተወግራ መሞት ይገባል። አሁን ሴተኛ ዳሪ በድንጋይ ትወገር፣ ትወገር። አስወግዳት፣ ትወገር። አንተ ምን ትላለህ? መምህር፣ ሁለት የዓይን ምስክሮች አሉን እኮ። በዚህ ሴት ምን እናድርግባት? ከእናንተ ኃጢአት የሌለበት የመጀመሪያውን ድንጋይ ወደ እርሷ ይወርውር። አንቺ ሴት ከሳሾችሽ ወዴት አሉ? አንቺን ለመክሰስ የቀረ ሰው የለምን? አንድም የለም ጌታ ሆይ። እኔም አልፈርድብሽም። ሂጂ፣ ደግመሽ ኃጢአት አትስሪ። አይታየኝም፣ ከፍ አድርገኝ። ትከሻዬ ላይስ አሁን ይታያል? አሁን በደንብ አያለው። ሕጉን ይሽራል። ዘሪ ዘሩን ሊዘራ ወጣ፣ ሰንበትንም አያከብር። ሲዘራም አንዳንዱ በመንገድ ላይ ወደቀ፣ ተረገጠ፣ ከኃጢአተኞችም ጋር ይውላል። የሰማይ ወፎች በሉ። በዚህ እውነታ እንዲቀጥል ከፈቀድንለት ሰው ሁሉ በእርሱ ያምናል። የሮም ባለሥልጣናትም እርምጃ ይወስዳሉ፣ መቅደሳችንንም ያፈርሱልናል። አነቀውም፣ ሌላውም በመልካም መሬት ላይ ወደቀ። ፈሪሳውያን ኢየሱስን ለማጥመድና ሰዎች እንዳይከተሉት ለማድረግ ስላልተቻላቸው ተስፋ የምታደርጉት መሲሁ ክርስቶስ ነኝ የሚለውን ትምህርቱን ለማስቆም ቆረጡ። ከደቀ መዛሙርቱም እርሱን ለመካድ ፈቃደኛ የሆነ አንድ ሰው አገኙ። ኢየሱስ ብዙ ጊዜ ደቀ መዛሙርቱን ጌተሰማኒ ወደምትባል ቦታ ለጸሎት ይዟቸው ይሄድ ነበር። ያን ሌሊት በጣም ተጨንቆ ነበር። ስለምን ትተኛላችሁ? ተነሱ፣ ወደ ፈተናም እንዳትገቡ ትጉና ጸልዩ። ይሁዳ የሰውን ልጅ በመሳም አሳልፈህ ትሰጣለህን? ጌታ ሆይ በሰይፍ እንበላቸውን? በሉኑ ያዙት፣ እሰሩ። ይበቃችኋል።
ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ መጣችሁን? በመቅደስ ዕለት ከእናንተ ጋር ሳለው ልታስሩኝ አልሞከራችሁም ነበር። አሁን ግን የጨለማው ኃይል የሚገዛበት እናንተም የምትሰሩበት ሰዓት ነው። ፈረው ወዳጁ ከዳው ከደቀ መዛሙርቱ አንዱ? አዎ፣ እኛ ሁላችን የምናውቀውና የምናምነው። በጥንቃቄ ጠብቁት። በዚያች ሌሊት ጠባቂዎቹ ተዘባበቱበት፣ ደበደቡትም። ማን ይመታል? እስኪ ንገረን። ተንብይ። ቀጥሎ ማን ይመታሃል? አቁም! አቁም ብያል። ወደ ሸንጎ አምጡት። ንገረን፣ አንተ መሲህ ነህን? ብነግራችሁ እናንተ አታምኑኝም። ጥያቄም ብጠይቃችሁ አንዳችሁም አትመልሱልኝም። ነገር ግን የሰው ልጅ ካሁን ጀምሮ በእግዚአብሔር ኃይል ቀኝ ይቀመጣል። አንተ ታዲያ የእግዚአብሔር ልጅ ነህ? አንተ ራስህ አልህ። የስድብን ቃል ተናግሯል። ከዚህ ሌላ ምን ምስክር ያስፈልጋል? እንዲህ ያለ ማለት ስልጣን የሰጠው ማን ነው? ስድቡን ሰማህ አይደል? ያለውን እኛ ራሳችን ሰምተናል። ወንጀለኛ ነው፣ ሞት ይገባዋል። ጲላጦስ ጋር እንወስደዋለን። አዎ፣ ይወገድ፣ አስወግዱ። በዚያም ምክንያት ወደ ሮማዊው ገዢ ወደ ጴንጤናዊው ጲላጦስ ዘንድ አመጡት። አረመኔው ገዢ ጲላጦስ ለሺዎች መሰቀል ተጠያቂ ነበር። ገና በዚህ በማለዳ ምን ፈለጋችሁ? ይህ ሰው ሕዝቡን ሲያሳምፅ ያዝ ነው። በቤተ መቅደስ ገበያ ታላቅ ረብሻን ፈጥሯል። ወንጀለኛ ነው። ሕዝቡን ለቄሳር ግብር አትክፈሉ ሲል እኔ ክርስቶስ ንጉሥ ነኝ ሲል አገኘ ነው። ንጉሥ? አንተ የአይሁድ ንጉሥ ነህን? አንተ አልህ። እኛ ከቄሳር በቀር ንጉሥ የለንም። ሕግ አለን። በሕጋችን መሠረት ደግሞ ሊሞት ይገባው። ራሱን የእግዚአብሔር ልጅ አድርጓል። ይህ ሰው ለሞት የሚያበቃው ጥፋት አልፈጸመም። ስለዚህ ከተገረፈ በኋላ እለቀዋለሁ። ይህንን ሰው ከለቀቅ የቄሳር ወዳጅ አይደለህም። ይሰቀል! ይሰቀል! አንተኛው አንተ ግረፉት! ንጉሥ ነኝ የሚል በሙሉ የቄሳር ጠላት ነው። ምን ትጠብቃለህ ጲላጦስ? ጲላጦስ ምን ትጠብቃለህ? ምንም ስህተት አልፈጸመም። ስቀሉት! መንገድ ዘወር በሉ፣ ተመለሱ ወደ ኋላ። መንገዱን ልቀቁለት። ዘወር በል። ተመለሱ፣ ተመለሱ፣ ዘወር በሉ። ሰፋ ሰፋ አርጉለት። ውጡ! አንተ
ከመንገድ ዞር በሉ። ስነግርህ ተንቀሳቀስ፣ ተነሳ። አልተሸከም። ቀጥል። ወደኋላ ልቀቁት። መስቀሉን አንሱት! አባቶ ይቅር በላቸው፣ የሚያደርጉትን አያውቁምና። መሲሁ አይደለህምን? እኛንም ራስህንም አድነህ። እግዚአብሔርን አትፈራም? እሱ እንደተፈረደበት ተፈርዶብናል። እርሱ ግን ምንም አላጠፋም። በመንግሥትህ ልትነግስ ስትመጣ ኢየሱስ አስበኝ እልሃለሁ። በእውነት ዛሬ በገነት ከኔ ጋር ትሆናለህ። እኩለ ቀንም ሲሆን ፀሐይ ጨለመች። ለ3 ሰዓታትም በምድር ሁሉ ላይ ጨለማ ሆነ። አባቶ ሆይ ነፍሴን ላንተ አደራ እሰጣለሁ። ክብር ለእግዚአብሔር ይሁን። ይህ ሰው በእውነት ጻድቅ ነበረ። በጎና ጻድቅ የሸንጎ አማካሪ የሆነና ኢየሱስን በመክሰስ ያልተባበረ የአርማትያሱ ዮሴፍ የሚባል ሰው ነበር። መሽቶ ሰንበት ከመግባቱ በፊት የኢየሱስን ሥጋ በቅርብ በሚገኝ መቃብር ለመቅበር ከጴንጤናዊው ጲላጦስ ፈቃድ ተቀበለ። ይቅርታ አድርግልን። የጌታችንን ሥጋ ተከትለን መጣ። መልካም አድርጋችኋል። ግን አሁን ሰንበት ሊገባ ነው።
ፈለጉ? እርሱ ከእግዚአብሔር ከሆነ እንዲገሉት ለምን ፈቀደላቸው? ኢየሱስ በክፉ መናፍስት ላይ ስልጣን ነበረው። ሙታን እንኳን ድምፁን ሰምተዋል። ይህንን ሊያስቆም አይችልም ነበር ብዬ እነዚህን ጥያቄዎች እኔም ጠይቄ ነበር። ተስፋ ያደረግነው መሲህ ነው ብዬ ለ3 ዓመታት ተከትየው ነበር። አሁን ግን የለም፣ ሞቷል። መሄጃዬ ሴት ነው። ይሄ በጣም አሳዛኝ ታሪክ ነው፣ ግን ታላቅና የከበረ ፍጻሜ ያለው። ኢየሱስ በተሰቀለ በ3ኛው ቀን ያዘጋጀነውን ሽቶ ይዘን ሰውነቱን ለመቀባት በማለዳ ወደ መቃብሩ ሄድን። ድንጋዩ ተንከባሏል። ጴጥሮስ፣ ያዕቆብ፣ ዮሐንስ ስሙኝ። ድንጋዩ ተንከባሎ ነበር። ወደ ውስጥ ስንገባ የጌታችን ሥጋ ግን አልነበረም። የጌታን ሥጋ ከመቃብር ወስደውታል። የት እንዳደረጉትም አናውቅም። ምን? የጌታችን ሥጋ የለም? አዎ፣ ሂድና ራስህ አረጋግጥ። ጴጥሮስም ወደ መቃብሩ ሄዶ ካየ በኋላ ወደ ሌሎቹ ደቀ መዛሙርት ተመለሰ። እኔ ግን ግራ ገብቶኝ እያለቀስኩ በውጭ ቀረሁ። ወታደሮቹ ወይም ፈሪሳውያን ወስደውት ይሆናል። ተስፋ ያደረግነውን ገደሉት። ቢያንስ ሥጋውን ሊተውልን ይገባ ነበር። አንቺ ሴት ስለምን ታለቅሻለሽ? ጌታዬን ወስደውታል። የት እንዳደረጉትም አላውቅም። አንቺ ሴት ለምን ታለቅሻለሽ? ማንንስ እየፈለግሽ ነው? ጌታዬ፣ አንተ ወስደው ከሆነ ወዴት እንዳኖርከው ቦታውን ብትነግረኝ። ማርያም። መምህር፣ ገና ወደ አባቴ አላረግኩምና አትንኪኝ። ጌታ ሆይ በሕይወት አለ? ሂጂና ይህንን ዜና ለወንድሞቼ ንገሪያቸው። ፈጽሞ አልረሳህንም፣ እግዚአብሔርም ከቶ አልተወንም። ንገሪያቸው። ጌታን አየሁት፣ ክርስቶስን አየሁት። ከሞት ተነሳ? አዎ። እንዴት? ሞት ሊይዘው አልቻለም። መሞት ታዲያ ለምን አስፈለገው? ሞትን ድል ለመንሳት። የመጀመሪያ ቀን አላወቅኩትም ነበር። ከዚያ በኋላ ግን ደጋግሞ ተገለጠልን፣ አስተማረንም። ኢየሱስ ከመምጣቱ ከብዙ 100 ዓመታት በፊት መሲሁ መከራ እንደሚቀበል ነቢያት ትንቢት ተናግረው ነበር። ነቢዩ ኢሳይያስ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣
በእርሱም ቁስል እኛ ተፈወስን ብሎ ጽፎ ነበር። ሙሴም በእንጨት ላይ የሚሰቀል በእግዚአብሔር የተረገመ ነው ብሎ ነበር። ኢየሱስ በመስቀል ላይ ሲሞት የእኛን እርግማን፣ የኔን የኃጢአትና የሞት እርግማን ወሰደው። የእርሱ መሥዋዕትነትና ትንሣኤ እኛን ከሰይጣን ቀንበር ነፃ አወጣን፣ ከጨለማውም ሥልጣን አዳነን፣ እፍረትና ፍራቻ ከነገሰበትም ሕይወት ተቤዠን። ይህም በረከት እግዚአብሔር ለአባታችን ለአብርሃም የምድር ሕዝቦች ሁሉ በዘርህ ይባረካሉ ብሎ የገባለት ኪዳን ፍጻሜ ነው። ሁሉንም ሰው ሴቶችንም ጭምር ኢየሱስ እኔን የአብርሃም ልጅ ብሎኛል። አንቺም የሚወዳትና የሚሳሳላት ሊባርካትም የሚፈልጋት ልጁ ነሽ። ልክ 12 ዓመት ደም ሲፈሳት እንደነበረችው ሴት ወይም እንደኔ ማለት ነው። ማንኛችንም በፍርሃት ተሸማቀን ልንኖር አይገባም። ከእንግዲህ ተመልካችና ሰሚ የሌለን ሊመስለን አይገባም። ኢየሱስም ስለ ራሱ እንዲህ አለ፣ የጌታ መንፈስ በእኔ ላይ ነው፣ ለድሆች የምሥራችን እንድናገር መርጦኛልና፣ ለታሰሩት መፈታትን፣ ለዕውሮችም ማየትን እንድሰጥ፣ የተጠቁትን ከግዞት እንዳወጣ፣ ጌታም ሕዝቡን የሚያድንበት ቀን መቅረቡን እንዳውጅ ልኮኛል። ኢየሱስ በበሽታ የመነመኑና ለመነካትም እንደ ርኩስ ሲቆጠሩ የነበሩ ሴቶችን ሳይቀር ዳሱ፣ ፈውሷቸዋልም። ሕፃናትን፣ ወንዶችንና ሴቶችን፣ ባለጠጎችንና ድሆችን፣ ጻድቁንና ኃጢአተኛውን ያድንና ያስተምር፣ ጥልቅ ርኅራኄውንም ያሳያቸው ነበር። ሰዎችን ፈወሰ። አጋንንትን እያወጣ ወንዶችን፣ ሴቶችንና ሕፃናትን ከሰይጣን እስራት አላቀቀ። በዚህም በክፉ መናፍስት ሁሉ ላይ ያለውን ሥልጣን አሳየ። ኢየሱስ ወንዶችንና ሴቶች ልጆችን ከሙታን አስነሣ። ሥልጣኑንም በሞት ላይ ጭምር አሳይቷል። ሰይጣንና ጭፍሮቹ ኢየሱስን በመስቀል ላይ ሲቸነክሩት ድል ያደረጉ ቢመስላቸውም እርሱ ግን ከሞት ተነሣ። በክፉ መናፍስትና በሞት ኃይላትም ላይ ድልን ተቀዳጀ። መሲሑ ነበር ማለት ነዋ። ኢየሱስ ያደርጋቸው የነበሩትን ተአምራዊ ነገሮች ሊያደርግ የሚችለው ከሁሉን ቻዩ አምላክ የተላከው መሲሑ ብቻ ነው። ልናምነውና ልናመልከው የሚገባንም ሩህሩህ፣ ታማኝና ከነድካማችን የሚሸከመንን ኢየሱስን ብቻ ነው። እግዚአብሔር ዓለምን ሲፈጥር የነበረው ዕቅዱ ወንድና ሴት በእርሱ መገኘት እንዲኖሩና ደስ እንዲሰኙ ነበር። እኛ ግን አላመንነው፣ ትእዛዛቱንም ተላለፍን። ይህ አሳፋሪ ተግባር እኛን ከእግዚአብሔር ለየን፣ በወንዱና በሴቷ መካከል የነበረውንም ግንኙነት አበላሹ። እኛም ይህንኑ አለመታዘዝ ገፋንበት። ቅዱሳት መጻሕፍት ሁሉ ኃጢአትን ሰርተዋል ብለው ያውጃሉ። የኃጢአትም ውጤት ሞትና ከእግዚአብሔር መለየት ነው። እግዚአብሔር ግን ከእርሱና ከፍቅሩ መለየታችንን፣ በኀፍረትና በፍርሃት መኖራችንን አልወደደም። ስለዚህ በአብርሃም ልጅ ምትክ በግ ለመሥዋዕት እንዳዘጋጀ ሁሉ ኢየሱስንም በእኛ ምትክ እንዲሞት እግዚአብሔር ላከው። የኢየሱስ ሕይወት፣ ሞትና ትንሣኤ በእግዚአብሔርና ወደ እርሱ ተመልሰው በሚከተሉት ሁሉ መካከል ያለውን ግንኙነት አደሰው። ብንሞትም እንኳን ከሁሉን ቻዩ ጌታ ጋር ያለን የጠበቀ ግንኙነት አይቋረጥም። በመስቀል ላይ የነበረው ወንጀለኛ በሞቱ አፋፍ ላይ ሆኖ በኢየሱስ አመነ። ኢየሱስም ዛሬ በገነት ከኔ ጋር ትሆናለህ ብሎ ተስፋ ሰጠው። በኢየሱስ የሚያምኑ ሁሉ ከዘላለም ፍርድ አምልጠው ከእግዚአብሔር ጋር ለዘላለም ይኖራሉ። እንዴት? በእምነት እርሱን በመከተል።
ግን እንዴት ይቀበለኛል? እኔንና ማርያምን ተቀብሎናል። በምንስ አውቃለሁ? እርሱን እመኚው፣ ጠይቂው፣ ከእርሱ ጋር ተነጋገሪ። በሰማያት የምትኖር አባታችን እግዚአብሔር ሆይ አንተ ጻድቅና ቅዱስ ነህ። ምስጋና ለአንተ ይሁን፣ ክብርንም እሰጥሃለሁ። ኀፍረቴንና በደሌን ሊያስወግድ ተስፋ የሰጠንን ክርስቶስ ኢየሱስን ስለላክልንና በእኔም ምትክ ስለሞተልኝ አመሰግንሃለሁ። ሕያው የሆነውን ክርስቶስን መከተል እፈልጋለሁ። ኀጢአቴን ይቅር በለኝ፣ በሕይወቴም አንተን ደስ እንዳሰኝ እርዳኝ። አሜን አሜን። ተመስገን ተመስገን። ኢየሱስም እንዲህ አለ፣ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ እነርሱም ይከተሉኛል። እርሱ ያውቅሻል ርብቃ፣ ደግሞም ይወድሻል። ይህ የዘላለማዊ ግንኙነት ጅማሬ ነው። ይበልጥ ስናውቀውና ስንታመነው ግንኙነታችን ያድጋል። ቃሉን በመታዘዝ እናድጋለን፣ በእምነትም በመጸለይ እናድጋለን። ከሚከተሉት ጋር አብሮ በመሆን ደግሞም ኢየሱስ የነገረንን እያሰብን ስለ እርሱ ለሌሎች እንናገራለን። እግዚአብሔር ይባርካችሁ ይጠብቃችሁም። ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ።